4000 ሰብስክራይብ 4000 ቪው ማለት ነው በ5 ደቂቃ ውስጥ። ማርያምን ዛሬ 4000 ወር ሰዓታችንን ሞልተን እንወጣለን። እንዴት እንደምንሞላው ደግሞ አሳያችኋለሁ። ከዛ በፊት ግን ሁለት ወሳኝ ማወቅ ያለባችሁ ነገሮች አሉ። የመጀመሪያው ምንድነው? የእይታ ሰዓት እንሞላለን ከሚሉ ሰዎች ብራችን አጥታችሁ ቪዲዮ መግዛት ማለት ነው። ያ ማለት እነሱ የሚጠቀሙት ቦት ነው። ዩቲዩብ ደግሞ ትክክለኛ ሰውና የቦትን በቀላሉ መለየት ይችላል። ስለዚህ አካውንታችሁን ባን ያደርግባችኋል ማለት ነው መጨረሻ ላይ። እሱን ፈጽሞ እንዳትጠቀሙ። ሁለተኛ ደግሞ መልቲፕል ቪው ነው። መልቲፕል ቪው የምትጠቀሙ ሰዎች በአንድ ብሮዘር ላይ በአንድ ስልክ በአንድ ዋይፋይ የእናንተን አንድ ቪዲዮ 5 10 ከዛ በላይ ማጫወት ትችላላችሁ። ያ ማለት ሰዓቱ ይቆጥርላችኋል፣ ግን ከ4 ሰዓት በኋላ መልሶ ዩቲዩብ ያጠፋባችኋል ማለት ነው። ያ ማለት ደግሞ ለሰዎች እንዳይሰራጭ ያደርግባችኋል ማለት ነው። ቪዲዮዎችን ይገልባቸዋል። እና በትክክለኛው መንገድ እንዴት ነው 4000 ሰዓታችን መምላት የምንችለው ካላችሁኝ ቀላል ነው። አብረን በመሆን እናሳካዋለን። በመጀመሪያ ከአምስት ደቂቃ በቃ ያላነሰ ቪዲዮ ሰርታችሁ ታዘጋጃላችሁ። ከዛ በኋላ ይሄ ቪዲዮ የሚሆነው መስራት አቅሙ ኖሯችሁ 4000 ሰዓት ለመምላት ለከበዳችሁ ብቻ ነው ማለት ነው ይሄ ቪዲዮ የሚሆነው። እና የምትፈልጉ ሰዎች ኮሜንት ታደርጉልኛላችሁ። ከዛ በቅደም ተከተላችሁ እመዘግባችኋለሁ ኮሜንቱን ማለት ነው። ከዛ እሁድ ቀን ላይቭ እገባለሁ። ሁላችንም ስራ የለንም ብዬ ስለማስብ እሁድ ቀን ላይቭ ላይ እገባለሁ። ከመዘገብኳቸው በቅደም ተከተል በመጀመሪያውን ለምሳሌ የአቤል ከሆነ አቤል ውስጥ እንገባለን። ከዛ ሰብስክራይብ አድርገን ነው የምንጀምረው። ቢያንስ 4000 ሰው ከመዘገብን 4000 ሰብስክራይብ አገኘው ማለት ነው ባንዴ። ከዛ ቀደም አዘጋጁ አልኳችሁ ቪዲዮ ፖስት ታደርጋላችሁ ሁላችሁ። ከዛ ገብተን ቪው እናደርገዋለን። ባንዴ 4000 ቪው ሆነ ማለት ነው። 4000 ሰብስክራይብ 4000 ቪው ማለት ነው በ5 ደቂቃ ውስጥ። ከዛ እንደዛ እያደረግን የሁላችንንም በአንድ ቀን ውስጥ እንሞላዋለን። አንድ ላይ ከሆንን ቀላል ነው ብዬ ስለማስብ ነው። ያው ለተጋገዝ ባህላችን ነው። እንታስባላችሁ ኮሜንት ላይ አሳውቁ።